ኧረ ተው እናንተ ልጆች ተው፣ በእግዚአብሔር የሆነባችሁ ተው እንዴ! እናንተ ፈጣራችሁ አትፈሩም እንዴ? ፈጣሪ የላችሁ እግዚአብሔር የላችሁ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አሁን እየጸማችሁ ነው። እናንተ ኃጢአት ገብታችሁ እኛንም ኃጢአት አታስገቡን ማለት ነው። ምን ይሉታል ይህንን ነገር? ከነገ ይሻላል፣ ከነገ ሌላ ይመጣል፣ ከነገ ሌላ ይሆናል እያለን እናንተ ሌላ እየደረባችሁ ከእናንተ ምንድነው የምንማረው? ህብረተሰቡስ ምንድነው የሚማረው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በእውነት እግዚአብሔር ፍሩ፣ እግዚአብሔር መድኃኔዓለም ፍሩ። በአሁን ሰዓት እኮ እንደዚህ ተዛዝለው እንደዚህ እንትን ብሎ የሚመጣ ሰዓት አይደለም። እኔ ከእናንተ የተሻልኩ ሆኜ ሳይሆን በአሁን ሰዓት ጾም ነው። በአሁን ሰዓት እግዚአብሔር የምናስብበት ነው። እግዚአብሔርን በጸሎት በስግዳን ወደ ቤተ ክርስቲያን ሄነን ፈጣሪያችን የምናስብበት ሰዓት ነው በአሁን ሰዓት ማለት ነው። ለምን? ጾም ስለሆነ። እናንተስ ምን እየሰራችሁ ነው? ኧረ በስመ አብ ምን እየሰራችሁ ነው? ተው እናንተ ልጆች ተው። ተወዳችሁ ነበራችሁ፣ ተጋብታችሁ ከሆነ መለያየት ነው። ካልሆነ ደግሞ ዝም ብሎ መጨማለቅ፣ ዝም ብሎ እንትን መሆን ምን ይሉታል ይሄን? በእግዚአብሔር ይሁንባችሁ። እውነቴ ነው። እኛስ ከእነሱ ምንድነው የምንማረው? ሩታዬ ጀግና፣ ፍቅርዬ ጀግና የምንለውስ ምንድነው ጀግንነቱ? ስለረከሱ ነው ጀግንነቱ? ለምንድነው እንደዚህ የምንሆነው? የሆነ ሰውስ ከወደድነውስ ለምንድነው አሳልፈን የምንሰጠው? ሩታ ብትሆንሽ ምንድነው እንደዚህ ያክል መጨማለቅ? ኧረ በቃችሁ። እግዚአብሔር ፍሩ፣ እግዚአብሔር አምላካችሁ ፍሩ። እውነቴን ነው የምላችሁ። በእግዚአብሔር ዘንድ የከፋ የተጠላ የሆነ ስራ አትስሩ። ምን ችግር አለው? እንደ ዱራችሁ መልካም ሆናችሁ በራሳችሁ ሙድ ብትመጡ ምን ችግር አለው? አንተ አብርሃም ደግሞ በጉጉት ብለህ ቀለበት እንትን አድርገህ ትመጣለህ። አሁን ጾሙ ላይ ነው። ጾሙን ጾም፣ ቤተክርስቲያን ሁሉ ስግዳን ስገዱ፣ ለእግዚአብሔር ተበርከኩ፣ ለእግዚአብሔር አመስግኑ። በአሁን ሰዓት እንደዚህ ምን ሆነበት ሰዓት ደግሞ አይደለም። ሌላ ቀንም እንደዛው ነው። አሁን ደግሞ የበለጠ ጾመ አርባ ነው። ጌታችን አምላካችን ኢየሱስ ክርስቶስ ለኛ ብሎ ከሰማየ ሰማያት ወርዶ ተሰቅሎ በገዳመ ቆሮንጦስ በአርባ ሌሊት 40 ቀን ተንገላትቶ ተሰቃይቶ ጾሞ ለኛ ብሎ መስቀል ላይ ተሰቅሎ ለኛ ብሎ ያዳነን መከራው የምናስብበት መከራው በልባችን መጣበት። በአሁን ሰዓትስ እንደዚህ የተጨማለቀ ስራ መስራት ኧረ በስመ አብ ማርያምን በጣም ነው የሚያሳፍረው። እውነቴ ነው። እግዚአብሔር ፍሩ፣ እግዚአብሔር አምላካችሁ ፍሩት። ስማ እንደዚህ ያክል መጨማለቅ። እኛስ በእውነቴ ነው የምላችሁ ሩታዬ ጀግና፣ ፍቅርዬ ጀግና፣ አብርሽዬ እንደዚህ ያላችሁ ኮሜንት የምትጽፉት ምንም አይጠቅማቸው፣ ምንም ለወደፊቱ ህይወታቸው ምንም አይጠቅማቸው። እንዴ አሁንስ ሩታ ባልሽም ማስከበር እሱ ቢበድልሽ እሱ ስንት ቢያደርግሽም እንኳን አንቺ ቆፍጠን ብለሽ በትሽ ልባም ሴት ቤቷ በአለት ላይ ትመሰረታለች። ሰነፍ ሴት ግን ቤቷ በአሸዋ ላይ ትመሰረታለች።